በኩሽናችሁ ውስጥ በቅርጫት ተቀምጦ ለዓመታት ለወጥ ማጣፈጫነት ብቻ ስንጠቀምባት የቆየችው ያቺ ትንሽ የነጭ ሽንኩርት የህይወታችሁ ትልቅ ፈዋሽ ብትሆንስ? አዎ፣ አብዛኞቻችን ነጭ ሽንኩርትን የምናውቀው ምግብን ለማጣፈጥ ወይም ጉንፋን ሲይዘን ለማስታገሻነት ነው። ነገር ግን ዛሬ ልነግራችሁ የመጣሁት ሚስጥር ስለ ምግብ ማጣፈጫ አይደለም። ዛሬ የምነግራችሁ ይህች አንዲት ትንሽዬ የነጭ ሽንኩርት ፍሬ ማታ ከመተኛታችሁ በፊት ብትበሏት በሰውነታችሁ ውስጥ ስለሚካሄደው አስደንጋጭ የህክምናና የጤና አብዮት ነው። ወጣቶች፣ ጎልማሶች እንዲሁም አዛውንቶች ሁላችሁም ይህንን ቪዲዮ በጥሞና እንድትከታተሉኝ ይፈልጋለሁ። ስንቶቻችሁ ናችሁ ማታ ስትተኙ እንቅልፍ በቶሎ የማይወስዳችሁ? ስንቶቻችሁ ናችሁ የደም ግፊታችሁን ለማስተካከል በየቀኑ ውድ መድኃኒቶችን የምትወጡት? ስንቶቻችሁ ናችሁ የኮሌስትሮል መጠን በደማችሁ ውስጥ በዝቶ የልብ ድካማችሁ እንዳይመጣባችሁ በስጋት የምትኖሩት? ወንዶችስ ስንቶቻችሁ ናችሁ የጉልበትና የወሲብ ጤና መጓደል ከሚያሳስባችሁ በላይ በውስጣችሁ የምትሰቃዩት? እነዚህ ሁሉ ነገሮች ዘመናዊው ዓለም ያመጣብን ወረርሽኞች ናቸው። ነገር ግን ለእነዚህ ሁሉ ችግሮች ከፋርማሲ ሳይሆን ከማዕድ ቤታችሁ የሚገኙ መፍትሄ አለ። ማታ ከመተኛታችሁ በፊት 1 ወይም 2 ፍሬ ነጭ ሽንኩርት ውጠው ሲተኙ አእምሮ ሲያርፍ ያቺ ትንሽ የነጭ ሽንኩርት ግን ስራዋን ትጀምራለች። በሰውነቱ ውስጥ አንድ ጠባቂ ወታደር በመዘዋወር የደም ስሮቻችንን ታጸዳለች፣ የልብ ምታችንን ታረጋጋለች፣ ኮሌስትሮልን ታቃጥላለች፣ በሽታ ተከላካይ ህዋሶቻችንን በንቃት ትገነባለች፣ እንዲሁም አእምሯችንን እርጋታ፣ ትልቅ የሆነ እንቅልፍ እንድታገኝ ታደርገናለች። እያወራውላችሁ ያለው የድሮ ባህል ተረት አይደለም። ይህ በዘመናዊ የህክምና ሳይንስ በሃርቫርድ እና በሌሎች ታላላቅ ዩኒቨርሲቲዎች በክሊኒካል ሙከራ የተረጋገጠ ባዮሎጂካዊ እውነት ነው። በዚህ እጅግ ሰፊ በሆነ ቪዲዮ ላይ ማታ ነጭ ሽንኩርት መመገብ የሚያመጣቸውን 9 አስገራሚ ጥቅሞች ከእንቅልፍ ማስተካከል እስከ ልብ ጤና፣ ከካንሰር መከላከል እስከ ወሲብ ጤና እንዲሁም ማንም የማይነግራችሁን ጥንቃቄዎችና ትክክለኛ አዘገጃጀት አንድ ባንድ አሳያችኋለሁ። እስከ መጨረሻው ደቂቃ ቻናላችን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ 9 ጥቅሞች ከመግባታችን በፊት አንድ ሳይንሳዊ እውነት ግልጽ ላድርግላችሁ። ነጭ ሽንኩርት ዝም ብሎ ሲቀመጥ ምንም አይነት የመፈወስ አቅም የለውም። አዎ፣ ሙሉ ፍሬውን ዝም ብላችሁ ብትውጡት ምንም አያደርግላችሁም። ነገር ግን ነጭ ሽንኩርቱን በቢላዋ መክተፍ፣ መፍጨት ወይም ደግሞ በጥርሳችን ማኘክ ትልቅ ኬሚካላዊ ፍንዳታ እንዲፈጠር ያደርጋል። በነጭ ሽንኩርት ውስጥ የተደበቀው አሊን የተባለ ንጥረ ነገር አሊኒስ ከተባለ ኢንዛይም ጋር ይዋሃድና አሊሰን የተባለውን እጅግ ኃይለኛ የተፈጥሮ ኬሚካል ይፈጥራል። ይህ አሊሲን በተፈጥሮ ውስጥ ከሚገኙ ጸረ ባክቴሪያ፣ ጸረ ቫይረስና ጸረ ፈንገስ መድኃኒቶች ሁሉ ግንባር ቀደሙ ነው። ነገር ግን ይህ ኬሚካል እጅግ በጣም ተለዋዋጭ ነው። ከተከፈተ ወይም ከተጨፈለቀ በኋላ ለረጅም ጊዜ ከቆየ ወይንም በእሳት ላይ ከበሰለ ወዲያውኑ ይተናል፣ ኃይሉም ይሞታል። ለዚህ ነው ማታ ከመተኛታችሁ በፊት ትኩሱንና ጥሬውን ነጭ ሽንኩርት መመገብ ወሳኝ የሚሆነው። ግን ለምን ማታ? ለምን ጠዋት አይሆንም? ሰውነታችን ማታ ስንተኛ ራሱን የሚያድስበትና የሚጠግንበት ትልቁ ስራ ይሰራል። ማታ ላይ ይህን ኃይለኛ የነጭ ሽንኩርት ኬሚካል ስንሰጠው ለሰውነታችን ጥገና የሚሆን ምርጥ መሳሪያ አስታጠቅ ነው እንደማለት ነው። በተጨማሪም ማታ ስንበላ የነጭ ሽንኩርት ጠረን ቀኑን ሙሉ ሰውን እንዳይረብሽብን ይረዳል። አሁን ይህ የሌሊት ታምር በሰውነታችን ውስጥ የሚያመጣቸውን 9 ዋና ዋና ጥቅሞችን ከትንሽ ወደ ትልቅ እንመልከት። ተራ ቁጥር 9 የበሽታ መከላከያ ስርዓትን እንደ ብረት ያጠናክራል። በተለይ አሁን ባለንበት ዘመን ጉንፋን፣ ሳልና የተለያዩ የቫይረስ ኢንፌክሽኖች እንደ ዋዛ ያጠቁናል። ማታ ከመተኛታችሁ በፊት የምትውጧት ያቺ አንዲት ፍሬ ነጭ ሽንኩርት ለበሽታ ተከላካይ ሰራዊታችሁ ትልቅ ስንቅ ታቀብላለች። በ2015 ጆርናል ኦፍ ኢሚዩኖሎጂ ሪሰርች ላይ የወጣ አንድ ታላቅ ጥናት እንዳረጋገጠው በነጭ ሽንኩርት ውስጥ ያለው ኤሊሰን በሰውነታችን ውስጥ ያሉትን ማክሮፋጀስ እና ሊሞፎሳይተስ የተባሉ ነጭ የደም ህዋሳትን በከፍተኛ ሁኔታ ያነቃቃቸዋል። እነዚህ ወታደሮች እኛ ማታ ተኝተን ሳለ ቀኑን ሙሉ ወደ ሰውነታችን የገቡትን የጉንፋን፣ የቫይረሶችና አደገኛ ባክቴሪያዎች እያደኑ ያጠፏቸዋል። ነጭ ሽንኩርት ማታ የሚበላ ሰው በቀላሉ በጉንፋን ወይም በተለያዩ ኢንፌክሽኖች እንዳይጠቃ ስለሚያደርግ ነው። በተራ ቁጥር 8 ላይ የምናየው የእንቅልፍ ጥራትን በሚገርም ሁኔታ ያስተካክላል። ይህ አብዛኛው ሰው የማያውቀው የነጭ ሽንኩርት አስገራሚ ጥቅም ነው።
ስንቶቻችሁ ናችሁ ማታ አልጋ ላይ ሆናችሁ እንቅልፍ እምቢ ብሏችሁ የምትሰቃዩት? ነጭ ሽንኩርት እንቅልፍ ያመጣል ብዬ ስነግራችሁ ሊገርማችሁ ይችላል። ግን ሳይንሱ እንዲህ ይላል። ነጭ ሽንኩርት በውስጡ ዚንክና ከፍተኛ የሰልፈር ውህዶች አሉት። እነዚህ ውህዶች አእምሯችን ዘና እንዲልና እንዲረጋጋ ያደርጋሉ። በተጨማሪም በ2019 በወጣ ጥናት መሰረት በነጭ ሽንኩርት ውስጥ ያሉ አንቲኦክሳይደንቶች የጭንቀት ሆርሞንን በመቀነስ አእምሯችንን ሴሮቶኒን የተባለ የእንቅልፍ አምጭና የደስታ ሰጪ ኬሚካል እንዲያመርት ይረዳዋል። ስለዚህ ማታ ከመተኛታችሁ 30 ደቂቃ በፊት አንድ ፍሬ ነጭ ሽንኩርት መዋጥ ጥልቅና ሰላማዊ እንቅልፍ እንድታገኙ ያደርጋችኋል። በሰባተኛነት የምናየው የምግብ መፈጨትን ያፋጥናል፣ የሆድ መነፋትንም ያጠፋል። ብዙ ሰዎች ነጭ ሽንኩርት ሆድን ያቃጥለኛል ብለው ይፈሩታል። ነገር ግን ትክክለኛው መጠን ወይም ደግሞ 1 ወይም 2 ፍሬ ማታ ላይ ከተጠቀማችሁ ለጨንጓራችሁ ታላቅ መድኃኒት ነው። ማታ ስንተኛ የምግብ መፈጨት ስርዓታችን እጅግ ይዘገያል። ለዚህ ነው ማታ ከባድ ራት በልተን ስንተኛ ጠዋት ሆዳችን ተነፍቶ የምንነሳው። ነጭ ሽንኩርት ግን ፉርክታን የሚባል ተፈጥሯዊ ፕሮባዮቲክ አለው። ይህም በአንጀታችሁ ውስጥ ለሚገኙ ጠቃሚ ባክቴሪያዎች ምርጥ ምግብ ነው። እነዚህ ባክቴሪያዎች ሲበራከቱ የተረፈውን ምግብ በፍጥነት ይፈጩታል፣ ጋዝ እንዳይፈጠር ይከላከላሉ። እንዲሁም የጨንጓራ ኢንዛይሞችን በማነቃቃት ምግብ በተገቢው መንገድ እንዲፈጭም ይረዳሉ። በስድስተኝነት የምናየው ጉበታችንን ከከባድ መርዞች ያጥባል የሚለውን ነው። እኛ ሳናውቀው በየቀኑ ከምንጠጣው ውሃ፣ ከምንተነፍሰው አየርና ከምንበላው ምግብ ውስጥ እንደ እርሳስ ወይም ደግሞ ሊድና ካድሚኒየም ያሉ ከባድ አደገኛ መርዞችን ወደ ደማችን ይገባሉ። እነዚህ መርዞች ቀስ በቀስ ጉበታችንን ያደክሙታል። ነገር ግን ነጭ ሽንኩርት እውነተኛ የዲቶክስ ንጉስ ነው። በቤዚክ ኤንድ ክሊኒካል ፋርማኮሎጂ ጆርናል ላይ የታተመ አንድ ክሊኒካዊ ሙከራ አስደንጋጭ ውጤት አሳይቷል። በፋብሪካ ውስጥ በእርሳስ መርዝ ተበክለው የነበሩ ሰራተኞች ለ4 ሳምንታት ነጭ ሽንኩርት እንዲመገቡ ተደረገ። ውጤቱም አስገራሚ ነበር። ነጭ ሽንኩርቱ በደማቸው ውስጥ ያለውን የእርሳስ መጠን በ19 በመቶ ቀንሶ ተገኝቷል። ይህ የሆነበት ምክንያት በነጭ ሽንኩርት ውስጥ የሚገኙ የሰልፈር ውህዶች ልክ እንደ ማግኔት እነዚህን አደገኛ መርዞች ከደማችን ከጉበታችን ውስጥ በሽንትና በላብ መልኩ ከሰውነታችን ጠራርገው ስለሚጥሏቸው ነው። በተራ ቁጥር 5 ላይ የምናየው የአጥንት መሳሳትን ይከላከላል የሚለውን ነው። በተለይ እድሜያቸው ከ50 ዓመት በላይ ላሉ እናቶች ይህ እጅግ በጣም ጠቃሚና ወሳኝ ነገር ነው። በሰውነት ውስጥ የኤስትሮጅን ሆርሞን መጠን ሲቀንስ አጥንት የመሳሳትና በቀላሉ የመሰበር አደጋ ይጋረጥበታል። በ2011 የተደረገ ጥናት እንዳረጋገጠው ማታ ማታ ነጭ ሽንኩርትን መመገብ በሴቶች ላይ የኤስትሮጅን ሆርሞን እጥረትን በማመጣጠን አጥንት አስፈላጊ ማዕድናትን እንዳያጣ ይከላከላል። በተጨማሪም ነጭ ሽንኩርት በውስጡ ባለ እንደ ማግኒዥየም እና ቫይታሚን ቢ6 ባሉ ማዕድናቶች አማካኝነት የመገጣጠሚያ ህመሞችን በእጅጉ ያስታግሳል። በአራተኝነት የምናየው ስር የሰደደ የውስጥ ብግነትን ወይም ደግሞ ኢንፍላሜሽን ያቀዘቅዛል የሚለውን ነው። የመገጣጠሚያ ህመም፣ አስም እና ሌሎች ስር የሰደዱ ህመሞች ሁሉ መነሻቸው አንድ ነው፣ እሱም ክሮኒክ ኢንፍላሜሽን። ይህን ሁኔታ በሰውነታችሁ ውስጥ እሳት እየነደደ እንደሆነ አድርጋችሁ አስቡት። ማታ ከመተኛታችሁ በፊት የምትወስዱት ነጭ ሽንኩርት 4 የተለያዩ ኃይለኛ ውህዶችን ይዟል። እነዚህ ውህዶች በቀጥታ ወደ ደማችሁ ገብተው ህመምና እብጠት የሚያመጡ ፕሮቲኖችን ያግዳሉ። ጠዋት ከእንቅልፎ ሲነቁ ያ ሁሉ የሚሰማዎት የሰውነት መገረዝና የመገጣጠሚያ መገተር ጠፍቶ ቀላል ሆኖሎት የሚነቁት ለዚህም ነው። በሶስተኛነት የተቀመጠው መጥፎ ኮሌስትሮልን ያጠፋል። ብዙዎቻችን ኮሌስትሮል ሲባል እንፈራለን። ነገር ግን ሁሉም ኮሌስትሮል መጥፎ አይደለም። መጥፎ ኮሌስትሮል ኤልዲኤል ሲሆን ጥሩ ደግሞ ኤችዲኤል ይባላል። ችግር የሚያመጣ ያ የመጥፎ ኮሌስትሮል ከኦክሲጅን ጋር ተዋህዶ ሲበላሽና በደም ስሮቻችን ግድግዳ ላይ ልክ እንደ ዝገት ሲለጠፍ ነው። ይህ ሲሆን ልባችን ደም ለማፍሰስ ይቸገራል። ነጭ ሽንኩርት እዚህ ጋር 2 አስገራሚ ታምራትን ይሰራል። አንደኛው በጉበታችን ውስጥ መጥፎ ኮሌስትሮል እንዳይመረት ብሎክ ያደርጋል። ሁለተኛው በ2001 ጆርናል ኦፍ ኒውትሪሽን ላይ የወጣ ጥናት እንዳረጋገጠው በደማችን ውስጥ የሚከራተተውን አደገኛ ኮሌስትሮል ጠራርጎ በማውጣት ጥሩውን ኮሌስትሮል ከፍ ያደርገዋል። ይህ ማለት ማታ 1 ፍሬ ነጭ ሽንኩርት መዋጥ የልቦን ቧንቧ ከማገጃ ነፃ ያደርገዋል እንደማለት ነው። በሁለተኝነት ላይ የምናየው ከፍተኛ የደም ግፊትን ያለምንም መድኃኒት ያስተካክላል። በዓለማችን ላይ ወደ 1 ቢሊዮን የሚጠጉ ሰዎች በከፍተኛ የደም ግፊት ይሰቃያሉ። ነጭ ሽንኩርት ለደም ግፊት ያለው ኃይል ቃል በቃል ከፋርማሲ መድኃኒቶች ጋር ይወዳደራል። ነጭ ሽንኩርት በሰውነታችን ውስጥ ሲገባ ናይትሪክ ኦክሳይድ የተባለውን ጋዝ እንዲመረት ያደርጋል።
እነዚህ ኬሚካሎች የተኮማተረውንና የጠበበውን የደም ስር ዘና እንዲልና እንዲስፋፋ ያደርጉታል። ልክ የጠበበ የውሃ ቧንቧ ሲሰፋ የግፊቱን መጠን እንደሚቀንሰው ሁሉ የደም ስሮቻችን ሲሰፉ ደግሞ ግፊታችን ወዲያውኑ ይስተካከላል። በዚህም ልቦ ያለ ከባድ ጫና በነፃነት ደምን እንዲረጭ ያስችሏል ማለት ነው። በአንደኝነት ላይ የምናየው የደም ዝውውርን በማፍጠን የወሲብ ጤናን በእጅጉ ያሻሽላል። ይህንን ብዙዎች በግልጽ ባይናገሩትም በተለይ ለወንዶች የብልት መድከም ዋነኛ መንስኤ የደም ዝውውር ችግር እንደሆነ በሰፊው ይነሳል። ነጭ ሽንኩርት የሚያመርተው ናይትሮጂ ኦክሳይድ በታዋቂው ቪያግራ ውስጥ የሚገኝ ዋና ንጥረ ነገር ነው። አዎ ቪያግራ የሚሰራው የደም ስርን የማስፋትና ደምን በከፍተኛ ግፊት ወደ ብልት የመላክ ስራ ነው። ነጭ ሽንኩርት ግን ይህንን የሚያደርገው በተፈጥሯዊ መንገድ ነው፣ ያለምንም የልብ አደጋ ስጋት ነው። የደም ዝውውሩ ሲስተካከልና ኮሌስትሮሎ ሲጠራረግ ጉልበቶና የወሲብ ጤናው ልክ እንደ ወጣትነቱ ጊዜ ይመለሳል። ማታ ከመተኛቶ በፊት የምትወስዷት 1 ወይም ደግሞ 2 ፍሬ ነጭ ሽንኩርት ለፍቅር ህይወቶ ትልቅ ብርሃንን ይዛ እንደምትመጣ ብዙዎች ይናገራሉ። አሁን በቀጥታ ወደ ኩሽናችሁ ሄዳችሁ ነጭ ሽንኩርት ከመዋጣችሁ በፊት ይህንን ማስጠንቀቂያ መስማት አለባችሁ። ነጭ ሽንኩርት ተፈጥሯዊ ቢሆንም ኃይለኛ መድኃኒት ነው። ስለዚህ ለሁሉም ሰው አይሆንም። አንደኛ የደም ግፊት መድኃኒት ለምትወስዱና ግፊታችሁን ለመቀነስ ሐኪም ያዘዘላችሁ መድኃኒት እየዋጣችሁ ከሆነ በላዩ ላይ ነጭ ሽንኩርት አዘውትራችሁ መውሰድ አደገኛ ሊሆን ይችላል። ምክንያቱም ሁለቱም ግፊቱን ስለሚቀንሱ የደም ግፊታችሁ ከመጠን በላይ ወርዶ ራስን እስከ መሳት ሊያደርስ ይችላል። ስለዚህ ከመጀመራችሁ በፊት ከሐኪሞቻችሁ ጋር ማማከር ግድ ይሆናል። ሁለተኛ የደም ማቅጠኛና ዋርፍሬን ወይም አስፕሪን ለምትወስዱ ሰዎች የውስጥ መድማት ሊያመጣ ስለሚችል አይመከርም። ሶስተኛ የጨንጓራ ቁስለት ካለባችሁ ምንም እንኳን ነጭ ሽንኩርት ለጤናማ ጨንጓራ ጥሩ ቢሆንም ከፍተኛ የቁስለት ችግር ካለባችሁ ግን ጥሬውን መዋጥ እንደ እሳት ሊያቃጥላችሁ ይችላል። ታዲያ ምንም የጤና ችግር የሌለብን ሰዎች ይህንን አስደናቂ ጥቅም ለማግኘት እንዴት ነው መጠቀም ያለብን? ትልቅ ሚስጥር አጠቃቀሙ ላይ ነው። ነጭ ሽንኩርት በእሳት ላይ ከቀቀላችሁት ወይም ከጠበሳችሁት ያ ቅድም ያወራነው አሊሲን የተባለው ፈዋሽ ኬሚካል ይሞታል። ምንም ጥቅም አታገኙም። ጥቅሙ ያለው ጥሬውን ስትጠቀሙት ብቻ ነው። አጠቃቀሙና መጠኑን አብረን እንይ። መጠኑ ማታ ከመተኛታችሁ በፊት 1 ወይም ቢበዛ 2 ፍሬ ነጭ ሽንኩርት ብቻ በቂ ነው። ከዚያ ከበዛችሁ ጨንጓራችሁ ሊያማችሁ ይችላል። አዘገጃጀቱ ሙሉውን ፍሬ ዝም ብላችሁ አትዋጡ። ኬሚካሉ የሚፈጠረው ሲደቆስ ስለሆነ ነጭ ሽንኩርቱን በደንብ ድቅቅ አድርጋችሁ ከተፉት ወይም ደግሞ ማኘክ ይጠበቅባችኋል። አወሳሰዱ ከ10 ደቂቃ በኋላ ከተከተፈው ነጭ ሽንኩርት ላይ ትንሽ ማርጠብ አድርጋችሁ ብትጡት ጨንጓራችሁን ከማቃጠል ይታደገዋል። ጉሮሯችሁንም ያለሰልሳል። የማሩ ጸረ ባክቴሪያ ሲታከልበት ደግሞ እጅግ ኃይለኛ መድኃኒት ይሆናል። ከላይ ትንሽ ለብ ያለ ውሃ መጠጣት ትችላላችሁ። ውድ የቻናሌ ቤተሰቦች እንግዲህ ሚስጥሩ ይህ ነው። የሰው ልጅ ጤና ውስብስብ አይደለም። ተፈጥሮ መፍትሄውን እዚሁ ማዕድ ቤታችን ውስጥ አስቀምጣልናለች። አንዳንድ ጊዜ ትልቁ ፈውስ በሺዎች ከሚቆጠሩ መድኃኒቶች ሳይሆን ከጓዳ በተቀመጠች አንዲት ትንሽዬ የነጭ ሽንኩርት ፍሬ ሊገኝ ይችላል። ከዛሬ ማታ ጀምሮ ይህንን ቀላል ልማድ ማካተት ጀምሩ። ለ1 ወር ብቻ ራሳችሁን ፈትኑ። ከ30 ቀን በኋላ የእንቅልፍ ጥራታችሁ ሲስተካከል፣ ያ ጠዋት የሚሰማችሁ ድካም ሲጠፋ፣ እንዲሁም የደም ግፊታችሁ ወደ መደበኛ ሲመለስ ራሳችሁ በኮሜንት ላይ መጣችሁ ትመሰክራላችሁ። ይህ መረጃ ለእርስዎና ለቤተሰቡ ጠቃሚ ሆኖ ካገኙት እባክዎን ይህንን ቪዲዮ ላይክ በማድረግና ሼር በማድረግ ለሌሎች ወዳጆቹ እንዲደርሱ ያድርጉ። የብዙዎችን ጤና ስጋትና ወጪ ልንታደግ እንችላለን። እንደዚህ ያሉ ሳይንሳዊ የጤና ሚስጥሮች ወደፊት እንዳያመልጦ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።